ቆለጡን አሰርቷል ወሸላውን የሚባል ነገር አለና አንተ ስትመልስ ደግሞ አንተ ስትመልስ ምን እንዳልክ ልንገርህ። እሱን ስላሰራው አይደል እንደ የቆየችው ከኔ ጋር ብለህ አለ ነው አንሶብኛል አሰራ ብለህ ነበረ። ሁለቱም መልስልኝ። ቆይ ከመላጣ እንዴት ኩላን አስገደልክ? ጀቦ ከመላጣ እኮሱን ያስቀደምኩት መላጣ ቢተከለከ ጸጉር ዋጋው ግን እኩል ነው። ማይ ፍሬንድ አይገናኝም። የቆለጡ ስንት ነው? እስኪ በማርያም በአላህ ከምን ላይ ጨመሩልን? ከምን ላይ ጨመሩት? ተደውሽላት እንጂ ፍሬው ላይ እንደማይሆን እርግጠኛ ነኝ። የስራ እንትን አይ ጅቦ ከቂጡ ነው ሲለኝ አይ ከሆዱ ነው የሚሆነው አልኩት። ጅቦ አስደርጓል ማለት ነው። ከቂጡ ነው ማለት ሰዓቶቹ ምናምን በጣም የሚገርም ነገር እኮ እናቴ ትጠራ ፎሎ መልስልኝ ጉላ ለፎሎ አድርጌ ሰው ይጠቅመናል። እናቴ እኔ ሀያ ቤት ነው ፎሎ ያደረኩት። ፎሎ ባክ አለ ሀጂ ለመጀመሪያ ጊዜ ሀቢባን ያስደነገጥክ ሰው ጆከር እንደዛ ሰድቧት አልደነገጠችም። ግን እዚህ ቤት ልዩ የሚያደርገው ሀጂ ይህን ቤት ልዩ የሚያደርገው ለአንተ ትልቅ ድል ይሰጥሃል። አንተ ያልተናገርኩት ነገር አለ። በዛ ቤት ገብቼ ያልተናገርኩት ነገር አለ። እኔ ጋር ይሄ ነገር መጣ ነው ነገር ሰዓት እንስጠውና ያወራል ጅቦ ይመችሽ አጂ ጠይቁኝ ነው መመለስላችሁ። ጠይቁኝና ለመለስላችሁ ምን ችግር አለው? እሺ ሀጂ ጥያቄ ቡላላ No. 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 ምንድነው ጉዳዩ? አንተን በማግኘት በጣም ደስተኛ ነኝ። እኔ አለመንኩም አጎቴ እንደዚህ ባንዲ በማሳመን የምር አንተ ሮክስታር ነህ። አድናቆትሽን ጨርሽ። አሁን ወደ ጉዳይሽ ግቢ። ለማንም እንዳትናገር ጭፈራ ቤት ውስጥ እንደተገናኘን እና ደግሞ ያንንም ፎቶ አጥፎ። እንደዛ ከፈራሽ ለምን ሰምሽ? በጣም ያሳፍራል አይደል? ግዳን ሰው መሳም እኛ ባህል ነው። ወይኔ አይሆንም። በቃ እሺ ያንን ፎቶ አጥፈው። ሂጂኔ ፎቶውን አላጠፋው። ገባኝ። እሺ ገንዘብ ነው አይደል የፈለከው? ስንት ነው የፈለከው? 1 ቢሊዮን ብር መስጠት ትችላለሽ? አትሽመር። በቃ ጥያቄው መጠየቅ አቁም። ነገር ግን በአንድ ነገር መስማማት እንችላለን። አንቺ ሁሉ ጊዜ ሳሚ፣ እኔ ፎቶውን አጠፋልሽ። ብዙ አራዳቱን እሺ፣ ፎቶውን ታጠፈው ፈልጋለሁ። አስቀያሚ ይኸውልህ አርፈ ትምህርት ላይ ብቻ ተኩር። እሺ። እና ደግሞ ከመንደሬ ድሃ ዱርዮች ራቅ። እሺ። እሺ። ምን እሸት ነው? አንዱ ፍሪክ የግል ተማሪ አፈላ አበረርኩለት። አንቺ ግን ይሄ ሀብታም ልጆች ጥላቻሽና የድብድብ ሱስሽ አለቃለሻ። ምን ላድርግ ታዲያ? ስናጣና ስንገረጣ የፈጠሩን እየመሰላቸው እኮ ነው። በቃ ላሽ ማለት ነው። ይሄው ሌላ ፍሪክ ጀዝባ ደግሞ ተገኘ። ረፊ ቅምጥል ለማን ወንድም እንደሆነ አታውቂ። እኔ ቅምጥል ማንንም አላዳምጥም። ናንተ እኔ እና ሌላ ሰው አለ። ና ወደዚህ